ልጆች ካሉ ይጠይቃሉ። ማሚ ከአባቴ ጋር ለምን ተለያየሽ? ማሚ ከአባቴ ጋር ለምን እንደዚህ ሆንሽ ብለው ልጆች ይጠይቃሉ። የሚያጠግብ ምክንያት ከሌላቸው ዋይዶንች ጎ ቱጌዘር ዋይዶንች ቢ ቱጌዘር ማሚ ፕሊስ ብለው ልጆቻቸው ይጠይቋቸዋል። ስለዚህ እነዚህ ልጆቻቸው ካስታረቋቸው፣ ሰው ገብቶ ካስታረቋቸው ደስ ሊላችሁ ይገባል እንጂ ምን ሊያስተምሩን ነው? ተደብቀው ለምን አልተጋቡም? ኧረ እግዚአብሔር ይቅር ይበላችሁ። ሴጣን የሴጣን ስብስብ እዚህ ሚዲያ ላይ ሴት እንዳለ እኮ አየው። ፈርድሜ ብሉ። ይቅርታን አትማሩም እንዴ? ይቅርታ እኮ ነው ያስተማሩን። የሰው ልጅ ፍቅር ካለ ተመልሶ እንደሚገናኝ ነው ያስተማሩን። ልጅ ካለ ተመልሶ ቻንስ ይኖራል የመታረቅ። የምጠላውን ባህሪህን ሴት ልጅ ይህቺ ታርጓት ነው የተለያየው። ሄዶ አየው፣ ሮጠ፣ ከእሷ ተለይቶ አየው፣ እሷም ከእሱ ተለይታ አየችው። ግን ዞሮ ዞሮ ልጆቻቸው ትልቅ ደረጃ ሲደርሱ በምክንያት ይገናኛሉ። ስለዚህ በቃ አሽከርሾኝ ልኑር ይቅርታ አድርግልኝ አላት። ይቅርታ አደረገችለት። እሷም ዞር አየችው። ወንድ ልጅ የአባታቸው ስም ነው እንጂ የሚቀያየረው አንድ አይነቶች ናቸው። ምንም ለውጥ የላቸውም፣ አንድ አይነት። ስለዚህ ለወንድ ልጅ ጊቭ አፕ በቃ ዞር ያየሁት እንዳንቺ የለም ይቅርታ አድርግልኝ የልጆቼ እናት አላት። በቃ እሺ ብላ ተቀበለችው። ሰው ምን ሊያናድድ ይገባል? ደስ ሊል። ሴቶች ግን አብዳችሁ ነው ወይስ ምን? ሴጣን ችክ ነው ዘንድሮ የመጣው። በሚቀድለው ደግሞ ቅዱስ ቁርባን ወስዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብር ኖራችሁ ይሄን ዓለም ታልፋላችሁ። እግዚአብሔር ሊያስተምራችሁ የፈለገ ነገር ስላለ ሴጣን አለያያችሁ፣ እግዚአብሔር መልሶ አገናኛችሁ። ልጆቻችሁን ከባችሁ ወዳጅ ዘመድ ባለበት ድጋሚ ተጋባችሁ። ለምን ተጋባችሁ ብሎ የሚያለቅስ ሰው ማየት እንዴት ያማል! ኧረ እግዚአብሔር ይቅር ይበላችሁ። ምድረስ ሴጣን የሴጣን ቆራጭ እሷ ላመልስ አላመጣችሁ። ሴቶች ምን ያንገበግባችኋል? ይጠጣ ነበር እንደዚህ አርጓታል፣ አልረዳትም፣ ልጆቹን አልረዳም፣ በቃ አልረዳም። ሰዋት እሷ ለተቀበለችው እሷ ላሳደገችው ምን አገባሃል አንተ አበሻ እብድ፣ የእብድ ስብስብ። ይህ በታረቀ ሰው የሚናደድ ማየት በጣም ይከብዳል። ምን አይነት ሴጣኒዝም ነው ግን የምትማሩት? ምን የሴጣን ቆራጭ ነው ያለው? እግዚአብሔር እኮ የሰቀሉትን ነው እኮ ይቅርታ ያደረገው። እጁን በሚስማር ለቸከሉት ነው እኮ የሚሰሩትን አያውቁም። የይቅርታ አምላክ እኮ ነው። ይቅርታ እኮ ከጌታችን ልትማር ይገባሃል። የይቅርታ አምላክ። እኔ ጠቅላላ ቡዲዝም ነው እንደ የምትከተሉት አበሻ ስትባል። እግዚአብሔር በጣም ነው የተደሰትኩት። የልጅ ልጃቸውን ድረው ኩለው ደስታን አይተው እግዚአብሔር ከዚህ በኋላ እድሜ ለምነው ከዚህ በላይ ደስ ይበላቸውና ይኖሩ።